አርሰናል ሰዓት አባካኝ በቆመ ኳስ ላይ የተመረኮዘ ቡድን እየተባለ ሰሞኑን ሐሜት በስቶበት ነው ወደ አሜክስ አሜሪካን ኤክስፕረስ ስቴዲየም የተጓዘው። ዊሊያም ሳሊባ ደግሞ ከጨዋታው በፊት ቁርጭምጭሚቱ ላይ በገጠመው ቀላል ጉዳት ምክንያት እንደማይሰለፍ ተነገረ። በጨዋታው ዕለት ስብስብ ውስጥ ሳሊባ የሌለው ከቼልሲ ጋር በነበረው ጨዋታ ላይ መጠነኛ የቁርጭምጭሚት ጉዳት እንዳጋጠመው እንደሆነ ከአርሰናል ፉትቦል ክለብ ቅድመ ጨዋታ በመጨረሻዎቹ ሰዓታት ላይ መረጃዎችን ሰማን። በሱ ቦታ ደግሞ ክሪስቲያን ሞስኩዌራ ተተኪ ሆኖ ተጫውቷል። ሞስኩዌራ ደግሞ ከዚህ በፊትም ሳሊባን ተክቶ እንከን የለሽ አገልግሎት ይሰጥ ስለነበረ ለአርሰናል ብዙም የሚያሳስብ አልነበረም። ባይሆን መድፈኞቹ በሞስኩዌራ መሰለፍ ሊጨነቁ የሚገባው ትላንትና ከጨዋታ በፊትም ስለው እንደነበረው ነው። ሊጨነቁ የሚገባው መጨረሻ ላይ የአርሰናል ውጤት በዛው 1-0 ቀጥሎ ሰዓቱ እየተጠናቀቀ ባለበትና አርሰናል የተለመደው ጭንቀት በቡድኑ ዙሪያ ከሰፈፈበት ሞስኩዌራ ያለው ልምድ እዛ ላይ ሊፈተን ይችላል እና አይ ቲንክ ለዛም ይመስለኛል ሚኬል አርቴታ በነዛ በመጨረሻዎቹ 20 ደቂቃዎች ላይ ክሪስቲያን ሞስኩዌራ ሳይጎዳ እንዲቀየር ያደረገው ለዛ ይመስለኛል። ሰሞኑን ዩሪያን ቲምበር ሳይቀር አልደበቁትም ጭንቀታቸውን። በቡድን ውስጥ ከዋክብቱ ላይ ራሱ ልምድ ያላቸው ሳይቀሩ ጫናው እየበዛ ሲመጣ እንዴት አይነት የአእምሮ ጥንካሬያቸው እንዴት እንደሚፈተን እየተጨነቁ እንደሆነም ሲናገር ነበር። ይሄ ነገር መታረም እንዳለበት ሜንታል ስትሬንግዝ ወይም አእምሯዊ ዝግጁነት ለአርሰናል አንድ የሚጎለው ጉዳይ ስለሆነ እዚህ ጋር አስፈላጊ ነው መሻሻሉ ከዚህ በኋላ ላሉ ጨዋታዎች ሲባል ቆይቷልና የትኛውም የአርሰናል ተጫዋች ወይም ሚኬል አርቴታ ይሄንን አልካድም። ይሄ በአደባባይ የሚታይ ነገር ስለሆነ እርሱም በመጨረሻ ቼልሲዎች ልቡን ቀጥል ያደረጉት ጫፍ ላይ ደርሰው እንደነበረ ዴቪድ ራያም ያችን የመጨረሻዋን ኳስ ሴቭ አድርጎ እንዳዳነው ተናግሯል እና በአርሰናል የሚያስጨንቁ የመጨረሻ ደቂቃዎች መኖራቸውን ቡድኑ ራሱም እየተጨነቀ እንደሚጫወት በመጨረሻ አልካዱም አባላቱ። ታዲያ እንደዚህ ያለ ጭንቀት ምን ያመጣል? ጨዋታን ሙሉ ዶሚኔት ካላረጋችሁ ወይም ጨዋታውን ቀድማችሁ በአስተማማኝ ሁኔታ መግደል ካልቻላችሁ፣ የጎል ልዩነቱን አስፍታችሁ መግደል ካልቻላችሁ በቡድኑ ጨዋታ ባህሪ ላይ ለውጥ ሊመጣ ይችላል። ለምሳሌ ሰዓት ማባከል ሊመጣ ይችላል፣ ኳሶችን ማዘግየት ማለት ነው እና ከጨዋታው ቀደም ብሎ የብራይተኑ አሰልጣኝ ይህንን ነገር ተናግረው ነበር። አርሰናል በሴት ፒስ የሚያሸንፍ በሴት ፒስ ላይ ብዙ የተደገፈ ቡድን ብቻ ሳይሆን ሰዓት አባካኝም ነው የሚል አቤቱታ አቅርበው ነበር።